ሰላም ጤናስትልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የዕለቱን ዜናዎች ከዘውትር ተሳታፊያችን ጋር በመሆን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። የአብይ አህመድ አገዛዝ 9 የዶቼቬሌ ዘጋቢዎችን ማገዱን አስታወቀ። በአዲስ አበባ፣ በባህር ዳር፣ በደሴ፣ በሐዋሳ፣ በድሬዳዋ፣ በአሶሳ የሚገኙ 9 የጀርመን ድምጽ ሬዲዮ ወኪሎችን ማገዱን ነው ዶቼቬሌ ያስታወቀው። የኢትዮጵያን ሕግና ደንብ ጥሰዋል፣ ሙያዊ ስነ ምግባርን አያከብሩም በማለት ነው የኢትዮጵያ መገናኛ ብዙሃን ባለስልጣን እገዳውን በጻፈበት ደብዳቤ ላይ ያሳወቀው። ለአንከር ሚዲያም በደረሰው መረጃ በትግራይና በአማራ ክልል ያሉትን ወቅታዊ ሁኔታዎች ተከታትለው ዘገባ ስለሚሰሩ በዛም የተነሳ እገዳው እንደተጣለ የሚገልጽ እንደሆነ ነው ለማወቅ የተቻለው። በጉዳዩ ላይ ከዘውትር ተሳታፊያችን ጋር እንወያያለን። እንግዲህ የምርጫ ጊዜ ሰሌዳ በማውጣት ተቃዋሚ የተባሉትን ባነጋገረ ማግስት ነው የአብይ አህመድ አገዛዝ የጀርመን ድምጽ ሬዲዮ ዘጋቢዎችን ሙሉ በሙሉ ማገዱን ያስታወቀው። ጊዜያዊ ነው ብለዋል። እስከ መቼ እንደሚቆይ ግን ያሳወቀው ነገር የለም። የአብይ አህመድ አገዛዝ በየዕለቱ ከአምባገነንነት ባሻገር ከፍተኛ የሆነ ጭቆና እየፈጸመ ለመሆኑ ማረጋገጫ ሆኖ ተወስዷል። ምን ማለት ይቻላል በዚህ ጉዳይ ላይ? አመሰግናለሁ መሳይ። እንደሚታወቀው የተባበሩት መንግስታት ድርጅትም ይሁን የሲፒጄ የዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት በኢትዮጵያ በጋዜጠኞች እስርና እንግልት እንዲሁም መሰደድ ምክንያት በማድረግ ከ2 ዓመታት በፊት በተደጋጋሚ ጊዜ በአፍሪካ ቀዳሚ ስፍራ ጋዜጠኞች ቢሰደዱባት፣ የሚባረሩባት እና በጣም በርካታ ግፍ የሚፈጸሙባት ሀገር እንደሆነች ዘግቧል። ይህን በተመለከተ ዛሬ ደግሞ የዓለም አቀፍ ሚዲያ የሚዘግቡ የጀርመን ድምጽ ራዲዮ ጋዜጠኞች 9 ጋዜጠኞችን አግዷል። ምርጫውን በተመለከተ መጀመሪያ በሀገር ውስጥ ምርጫ መደረግ ይችላል ወይ? አቅም አለው ወይ? መንግስት ምርጫውን ሊያደርግበት የሚችልበት አቅም አለው ወይ? የገንዘብ አቅም፣ የፖለቲካ አቅም፣ የአስተዳደር አቅም፣ የቦታ አቅም አለው ወይ? ሀገሪቱን 80% በአማራ ክልል እንዲሁ በትግራይ ክልል 100% ቦታውን አጥቶ ፋኖ ኃይሎች ተነጥቆ ህወሓት ኃይሎች በ100% የትግራይ ክልል አጥቶ በኦሮሚያ ክልል ከ50% በላይ ግዛቱን አጥቶ ምርጫን በተመለከተ እንግዲህ ምርጫን አስታኮ ጋዜጠኞቹን ለማፈን ካልሆነ በስተቀር አንደኛ በኢትዮጵያ ምርጫ ሊካሄድ የሚችልበት መሰረት የለውም። ይሄ መንግስት የአዲስ አበባ ብሎም ደግሞ የ4 ኪሎ መንግስት ብቻ ሆኖ ከ4 ኪሎ በዘለለ በአንዳንድ የደቡብና የኦሮሚያ ክልል አካባቢዎች እየተሽከረከረ ልክ ጥገኝነት እንደጠየቀ ፖለቲከኛ በዋሻዎችና በሪዞርቶች አካባቢ እንቅስቃሴ እያደረገ ያለ መንግስት መሆኑ እየታወቀ እነዚህ ጋዜጠኞች ምን ዘግበው ውስጥ ነው ደግሞ ሊታሰሩ የሚችሉት? እና በአጠቃላይ በኢትዮጵያ አጠቃላይ የጋዜጠኞች እንዲያውም አሁን ድረስ ራሱ ዝም ማለቱ በጣም ነው የሚገርመኝ። ምክንያቱም የውጭ ጋዜጠኞችን አይደለም የኢትዮጵያ ጋዜጠኞችን እያፈነ እየገደለ የትም ገደል ውስጥ እየከተተ እየገረፈ እያሰደደ ያለ ስርዓት በእነዚህ ጋዜጠኞች ላይ የእገዳ ድርጊት መፈጸሙ ብዙ ሊገርመን አይገባም ባይ ነኝ መሳይ። ምናልባት የዶቼቬሌ ጋዜጠኞች በቀጥታ በጅምላ እንዲህ አይነት እገዳ የተላለፈባቸው ቀደም ሲል ለአንከር ሚዲያ የደረሰውን በመጠኑ ጠቆም አድርጌ ነበረ። ከዚህ ከትግራይና ከአማራ ክልል ካለው ወቅታዊ ሁኔታ ጋር በተያያዘ ዘጋቢዎች ወይም የዶቼቬሌ ወኪሎች የሚያስተላልፏቸው ዜናዎች በአገዛዙ ዘንድ እንዳልተወደዱ ነው የሰማነው። በተለይ በቅርቡ በወሎ በተካሄደው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዚህ ያከናወናቸው መጠነ ሰፊ የጥቃት አድማሶች በዶቼቬሌ ሽፋን አግኝተዋል። በርካታ አካባቢዎች በፋኖ እጅ መውደቃቸውን ሊመለከት የተለየ ዘገባ በዶቼቬሌ ቀርቦ ነበረ። ከዛን ጊዜ ጀምሮ ነው አገዛዙ ጥርሱን ነክሶ አሁን በመጨረሻ ሁሉም የዶቼቬሌ ወኪሎች ከኢትዮጵያ ያሉት 9ኙም እንዲታገዱ ያደረገው። ዶቼቬሌ ይህንን አስመልክቶ መግለጫ ወይም ደግሞ ማብራሪያ በድረገጹ ላይ አስተላልፏል። እንግዲህ የአሜሪካ ድምጽ ሬዲዮ ከዚህ በፊት በአሜሪካ መንግስት በተወሰደ እርምጃ የአሜሪካ ድምጽ ሬዲዮ ተዘግቷል። አሁን ደግሞ የዶቼቬሌ የጀርመን ድምጽ ሬዲዮ ላይ እንደዚህ አይነት ጫና እየተፈጠረ እንዳለን የሰማነው አብይ አህመድ ከምንጊዜውም በላይ የሚዲያ ጸብ ውስጥ ወይም የሚዲያ ቀበኛ ሆኖ ነው ብቅ ያለው። ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅቶች በየጊዜው መግለጫ ያወጣሉ። ነገር ግን ከጊዜ ወደ ጊዜ እየተባባሰና እየተካረረ የመጣ ሆኗል። ምናልባት በዚህ ጉዳይ ላይ የጀርመን ድምጽ ሬዲዮም ሆነ ዓለም አቀፍ ተቋማት አገዛዙ ላይ ጫና በመፍጠር ተመልሰው ወደ ስራ እንዲገቡ ዶቼቬሌ ወኪሎች እንዲገቡ ለማድረግ ይችሉ ይሆናል። እሱን በሂደት የምንመለከተው ይሆናል። በነገራችን ላይ በኢትዮጵያ በበርካታ አካባቢዎች ግጭቶች እየተፈጠሩ ነው የሚገኙት። ዜናዎች፣ መረጃዎች እየደረሱን ይገኛሉ። አብይ አህመድ ከዚህ አንጻር ከፍተኛ ስጋት ውስጥ እንደገባም ይነገራል። የሰሞኑ በቴሌቪዥን በተከታታይ የቀረበ ኢትዮጵያ ሰላም ናት፣ ብልጽግና ልንቆጣጠረው ከጫፍ ደርሰናል የሚሉ ደረቅና ባዶ ስብከቶች አንድም ከፍርሃት የመነጩ እንደሆነ ነው የሚነገረው።
የሚነገረውና የጋዜጠኞቹ መታገድ ምናልባትም ከመንግስት ድምጾች ውጪ ምንም አይነት ነገር በኢትዮጵያ እንዳይሰማም ለማድረግ አገዛዙ እንደተዘጋጀ ነው መረጃዎች የሚያመለክቱት። መሳይ የጋዜጠኛ ዋነኛ ተግባር እኮ ክስተት መዘገብ ነው። የትኛው የውጭ ሀገር ሚዲያ ኢትዮጵያ ውስጥ መጥቶ ክስተት ዘግቦ ነው? ዶቼ ቬለ ቢሆን እኮ ለመንግስት በጣም የተመቸ ነው ሆኖ የቀጠለው። በኢትዮጵያ እየተፈጸሙ ያሉ ግፎችን፣ በደሎችን፣ እስራቶችን፣ እንግልቶችን፣ በጅምላ ግድያዎችን፣ በጅምላ ማፈናቀልን፣ ዘረፋ፣ የመከላከያ ሰራዊት በአማራ ክልል እየፈጸመ ያለውን አስገድዶ መድፈር እኮ ዘግቦ አያውቅም። ምናልባት አሁን በወሎ አካባቢ እየተፈጸመ ያለውን ጠንከር ያለ የመልሶ ማጥቃት እንቅስቃሴን ዘግቦ በመገኘቱ ምክንያት ብቻ ነው መንግስት በቀለኛ በመሆኑ ለምን ይህን ዘገባችሁ ብሎ ያገዳቸው። ነገር ግን እነሱ ዘገቡም አልዘገቡም የኢትዮጵያ ህዝብ አሁን ስርዓቱ እየፈጸመ ያለውን በኢትዮጵያ ህዝብ ዘንድ እየፈጸመ ያለውን አጠቃላይ ዘርፈ ብዙ በደሎችን በደንብ አድርጎ ያውቃል። ዘገባ የማያስፈልገው ምናልባት ለዓለም አቀፍ ኮሚኒቲው ለማሳወቅ ካልሆነ በስተቀር የዶቼ ቬለ ጥቅም ለኢትዮጵያውያን አይደለም። አጠቃላይ ጠቅላይ ሚኒስትሩ በግል ስናያቸው ጋዜጠኛቸው እኮ ዳንኤል ክብረት በየትኛው የውጭ ሀገር ሚዲያ ጋዜጠኞች ያደላቸው መንግስታት ከዚህ በፊት ዲሞክራሲን አላሰፈነም የዘር መድሎ ያደርጋል ብለን ስንታገለው የነበረው የኢህአዴግ መንግስት ጠቅላይ ሚኒስትር መለስ ዜናዊ በተደጋጋሚ ጊዜ በውጭ ሚዲያዎች የውጭ ሚዲያ ጋዜጠኞች እስኪገረሙ ድረስ በኢኮኖሚ፣ በፖለቲካ፣ በማህበራዊ ዘርፎች ላይ ከፍተኛ የሆነ ሃርድ ቶክን ጨምሮ የቢቢሲ ሃርድ ቶክን ጨምሮ ፊት ለፊት ዝግጅት ሳያደርግ ገብቶ ትልልቅ ጋዜጠኞችን ጋር ኢንተርቪው ያደርግ ነበር። ይሄ መንግስት ግን እዛ 4 ኪሎ ቤተ መንግስት ውስጥ የተቀመጠውን ዳንኤል ክብረትን በሄደበት ቦታ ሁሉ ይዞ እየሄደ እሱ ጠያቂ ማብይ ደግሞ መላሽ ሆኖ ነው እያየን ያለ ነውና በአጠቃላይ ስርዓቱ የከሰረውና የወደቀበትን አጠቃላይ ሁኔታ የኢትዮጵያ ህዝብ ስለሚገምት በአሁኑ ሰዓት የጋዜጠኞችን ሚና ኢትዮጵያ ውስጥ ያሉ ጋዜጠኞች ሚና የትም አይደርስም። ምክንያቱም እንዘግብ ብለው ወሎ መሄድ አይችሉም፣ እንዘግብ ብለው ኦሮሚያ ክልል መሄድ አይችሉም፣ እንዘግብ ብለው ጎንደርና ጎጃም፣ ሸዋ መሄድ አይችሉም። አዲስ አበባ ላይ በዘጋቢዎቻቸው በሪፖርተሮቻቸው አማካኝነት የደረሰውን ዜና ነው ያቀረቡት። ይህ ደግሞ ክስተት መዘገብ ስለሆነ የፈጸሙት ወንጀል የለም። ነገር ግን ይሄ ስርዓት ስለሱ መልካምነት፣ ስለሱ ዲሞክራሲያዊ ግንባታ፣ ስለሱ ትርክት አዲስ ትርክት ፈጠራ የሚዘግቡለትን ብቻ ለማስቀረት ሆን ብሎ እነዚህን እየኮተኮተ እያሳደገ ያለ ስርዓት ስለሆነ እነዚህን ንጹሐን ጋዜጠኞች ቢያገድ ብዙም ሊገርመን አይገባም። ገና ብዙ ጉድ የምናይበት ሀገር ነው እየተፈጸመ ያለው ማለት ይቻላል። መሳይ